ሚሊዮን ከሎት ማንም ሰው ነው እንደዚህ እንትን አይ ተናናሽ አናሽ እንኳን ደህና መጣህ ይባል እኮ ሳትርሽብኛል እኔም ላይ አይ እንደነራ ብለን አይ ነው ይገባኛል። ተናናሽ ብታጅራ እንዴት ነው? ደህና አይደለም። ሰላም ለና እሺ እሺ አሁን ከሁላችሁም ከሶስታችሁም እኔ ያለው ነገር መስዋዕት ፈልጋለሁ። ዘን እዚህ ነገሮችን እንቋጫለን። ካሁን በኋላ በዚህ ኬዝ እንታን እናንተም እዚህ ሌላ ኬዝ ካለው ወደ አዲስ አበባ ነገ ጧት እኔ ለዚህ ፐርፐዝ አይደለም እዚህ ሀገር እሱን ደግሞ መናገር አልፈልግም። በመጣሁበት ሰማኝን ነው የፈለኩት። ገብቷል። ያንን ነገር ደግሞ ማበላሸት አልፈልግም። እሺ ብሩኬ እሺ አሁን ነገሮችን ስነ ስርዓት አይኖርሽም። በእናትሽ ለምን አትይዩ? ብሩኬ ምንድን ነው ማለወራሽ? ለምን አትይዩ? አላከም በቃ ነገም ይቆጨን ነገር ምንድን ነው የተጣመመ? ምንድን ነው እኮ አልፈቀዱልንም። ምንድን ነው ቤኪ ተረጋጋ። በቃ ራስህን አታበሳጭ። የልጅ እንትን አትለው እንዴ ብሩኬ። እኔ እሺ አሁን ምን እናደርጋለን መሰለህ ነገሮችን እንድንቋጭ ሃይሚ ሳታውቅ እዩን ስላገኘሃት ሃይሚን ሶሪ ትላታለህ። አንቺ ደግሞ ይቅርታውን ትቀበያለሽ። እዩ ደግሞ ካሁን በኋላ ሁለቱ ህይወት ላይ እንደማትመጪ መጠየቅ ይጠበቅበታል። እንዴት ነው አዲስ አይደለም ለሱ ፈልጎት ካላገኘሽ እኮ ይቅርታ ይጠይቀኛል። ምንድነው ምን አናደረሽ? አንቺ ፈልጎት ነው ያገኘኝ። እሱን እኮ ተናግሯል። ቆይ ያገኘሽ ለምንድን ነው? ምንድነው ያልኩሽ? አግኝቼሽ እንዳልከኝማ ታውቃለህ። እኔ እወድሻለሁ ብዬሻለሁ። አንቺ ጥፋት ያለብሽ ቪዲዮ መቅረጽሽና ለሃይሚ መላክሽ ነው። ሃይሚ ጋር ሲጀመር ምንም አይነት ማውራት ያለብሽ ነገር የለም እኮ። ምንድነው ምክንያትሽ? እኔ ምክንያት ምንድነው? እውነቱ እሺ፣ ተሰበሰብ ንገሪኝ። ምንድነው እውነቱ? እውነቱን የምታውቀው ነገር አለ ቤኪ? ማንም የሚያውቀው ነገር የለም። እኔ እና እሱ ነን እውነቱን። እሺ፣ ምንድነው ብሩክ? ያንተ ነገር ምን እውነት ነው? እኔ ማውቀው የምን እውነት ነው? እኔ ማውቀው አንቺ ሁልጊዜ እውነት እያልሽ ነው። ምንድነው? በቃ እንዴ እኔ የምን እውነት ነው ማውቀው? አንቺ እንድትናገሪኝ አልፈልግም። ምን ማለት ነው? እውነቱን የሚያውቀው ለምንድን ነው ማለት? እኔ የምን እውነት ነው ማውቀው? የምን እውነት? በጣም እየተቀራረባችሁ ነው። አስፈራችሁኝ። አልገባኝም ባገኝ